ሰላም እንዴት ናችሁ? ዛሬ ማሳያችሁ ስለ አዲሱ ዲፕሲክ ቨርዥን 4 ወይ ደግሞ አራተኛው ሞዴል ነው የምናየው። መጀመሪያው አካውንት አከፋፈት እንዲሁም ሾርትከት እንዴት አድርገን እንጨምራለን። ሶስተኛ ደግሞ ዶክመንታቸው ሪቪው እናደርጋለን። ሪቪው ስናደርግ ደግሞ ፕሮና ፍላሽ የሚባሉን በዛም እናያለን። ከሌሎች ኤአይ ቱሎችም እናወዳደራለን። እንዲሁም ከዲፕሲክ ቨርዥን 3.2 ወይም ያለፈውን ፐርፎርማንሱ ልዩነት እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉላለሁ። አሁን ቀጥታ ወደ ቪዲዮ። መጀመሪያ ክሪኤት አካውንት የሚለው ክሪኤት ለማድረግ ዲፕሲክ v4 ብለን እንጽፋለን ማለት ነው። ከጻፉን በኋላ ወደዚህ እንገባለን። እዚህ ጋር እንደምታዩት ዲፕሲክ v4 የሚለው አለ። እሱ ስነካ ወደ ስታርት ነው ሚለው እናካለን። ከዛ ሳይን አፕ እናደርጋለን። ሳይን አፕ ስናደርግ ይኸው ኢሜይል እናስገባለን፣ አዲስ አካውንት እናስገባለን። ይኸው ኮንፊርም አድርገን ፓስዋርዱ አዲሱ ፓስዋርድ ከዛ ኮድ እንዲልክልን እንነካዋለን ማለት ነው። ያ የሚላከው ኮድ ደግሞ ወደ ኢሜይል ስለሚጋ ኢሜይላችን ገብተን የተላከውን መልሰን ወደ ዲፕሲክ ውስጥ እናስገባዋለን ማለት ነው። ወደ ኮድ የሚለው ስናስገባው ሳይን አፕ እንላለን። ሳይን አፕ አድርገን ማለት አዲሱ ዲፕሲክ አካውንት ከፈትን ማለት ነው። ካሁን በፊት አካውንት ካለን ግን ያው ሎጊን ብለን እንገባለን ማለት ነው። ወደዚህ ገባን። ሁለተኛው ደግሞ ሾርትከት እንዴት አድርገን ሾርትከት አድ ስናደርግ እዚህ ጋር ኮፒ አድርገን እንወስዳታለን። ኮፒ አድርገን ሊንኳ ማለት ነው እዚህ ጋር አድ እንላለን። አድ ስንል ደግሞ እዚህ ጋር የሆነ ስም መስጠት ዲፕሲክ ብለን ስም እንስጣት። እንዲሁም አሁን ኮፒ አድርገናት ደግሞ ፔስት እንላታለን። እዚህ ጋር ዲፕሲክ መጣ ማለት ነው። ካሁን በኋላ ሰርች ማድረግ አያስፈልግም። ሶስተኛ ደግሞ ዶክመንት ሪቪው ማለት ስናይ ደግሞ ዶክመንታቸው ዲፕሲክ v4 ሪቪው ሚለው እንደምታዩት ነው። ሁለት ፕሮ እና ፍላሽ የሚሉ ነው ሁለት ያሉት። ዲፕሲክ ቨርዥን 4 ራሱ ቨርዥን 4 ላይቭ እና ኦፕን ሶርስ ነው። እንዲሁም ኮስት ኢፌክቲቭ በጣም ጥሩ ነው ማለት ነው። ኮስት የለውም። እንዲሁም 1 ሚሊዮን ኦፍ ኮንቴክስት ሌንግዝ አለው። ዋን ዳዝ ኢት ሚን ምን ማለት ነው? 1 ሚሊዮን ኮንቴክስት ሌንግዝ ስንል ደግሞ ይሄ ኤአይ በጣም ሪመምበር ያደርጋል፣ ያስታውሳል። እነዚህ ሁጅ የሆኑ ወይ ደግሞ ትላልቅ የሆኑ ፒዲኤፎች፣ መጽሐፎች እንዲሁም ዳታ ቤዞቹም ኮንቨርሴሽኖች የመሳሰሉ የማስታወስ አቅም በጣም ትልቅ እንደሆነ ነው። ወደ ፕሮ ስንመጣ ፕሮ የሚባለው አዲሱ ቨርዥን 4 ፕሮ የሚባለው 1.6 ወይ ደግሞ 1.6 ትሪሊየን ቶታል ፓራሜትር አለው። ከነዚህ ደግሞ 49 ቢሊዮን ኦፍ አክቲቭ ፓራሜትር አለው ማለት ነው። ፓራሜትር ምን መሰላችሁ? ፓራሜትር የሚባለው አንድ ኤአይ ቱል ወይ ደግሞ ሞዴል ትሬን ሲደረግ ወይ ደግሞ ሲሰለጥን ማለት በተለያዩ ኢንፑቶች ኢሜጅ ቡኮች የተለያዩ በጣም ብዙ ሲገባለት የሚፈጠረው ኢንተርናል ኮኔክሽን ወይ ደግሞ ከስልጣኔ በሉት ከሰልጥኖ የሚሰጠን አውትፑቱ በዛው ከሰለጠነ በኋላ የሚሰጠን አውትፑት በፓራሜትር ዲፔንድ ሆኖ ነው ማለት ነው። እና ይሄ ፕሮ የሚባለው ሪቫይሊንግ በጣም እየበለጠ የሄደ ከቶፕ ክሎዝድ ሶርስ ሞዴሎች ከሚባሉ ከነዚህ ጂፒቲ 5.2 የመሳሰሉ አዲሶቹ እነሱን በልጦ ነው የመጣው ማለት ነው። ወደ ፍላሽ ስንመጣ ደግሞ የሁለተኛ ሞዴሉ ደግሞ 284 ቢሊዮን ኦፍ ቶታል ፓራሜትር አለው። ከነዚህ ፓራሜትሮች ደግሞ 13 ቢሊዮን አክቲቭ ናቸው ማለት ነው። አክቲቭ ፓራሜትር አለው። ይሄ ፓራሜትር ምን እንደሆነ ገልጸናል ማለት ነው። በጣም ፋስት ነው፣ ፈጣን ነው፣ እንዲሁም ኢፊሸንት ነው፣ አዋጭ ነው ማለት ነው። በጣም አሪፍ ነው። የመሳሰሉ አሪፍ መጠቀም ያለብን ነው። ወደ እዚህ ስንመጣ እንደምታዩት 1 አሁን እዚህ ጋር ፕሮ 1.6 ቶታል ኦፍ ትሪሊየን ቶታል ፓራሜትር አለው። ከነዚህ ደግሞ 49 ቢሊዮን አክቲቭ ፓራሜትር አለው። ትሬን ሲደረግ ሲሰለጥን ደግሞ 33 ትሪሊየን ማለት ለማንኛውም 10 ፓወር ኦፍ 12 ምናምን እንደዛ ነው። እንዲሁም ኮንቴክስት ሌንግዙ ደግሞ 1 ሚሊዮን ኮንቴክስት ሌንግዝ አለው። ኮንቴክስት ሌንግዝ ኦፕን ሶርስ ነው። እንዲሁም ኤፒአይ ወይ ደግሞ አፕሊኬሽን ፕሮግራሚንግ ኢንተርፌስ የሚባሉ ከሌሎች እንትን ኢንተራክት የማድረግ አለው። ራይት ማለት ይችላል ማለት ነው። እንዲሁም ያው ዌብ እንትኖች የአፕሊኬሽን ሞዴሎች ደግሞ ኤክስፐርት ነው። በጣም አሪፍ ነው ማለት ነው። ወደ ፍላሹ ስንመጣ ደግሞ 284 ቢሊዮን ኦፍ ቶታል ፓራሜትር አለው። ከነዚህ ደግሞ ያው
13 ቢሊዮን ኦፍ አክቲቭ ፓራሜትር አለው። እንዲሁም ፕሪትሬኒድ ሲደረግ ደግሞ ተቀራራቢ ነው፣ ከዛኛው ከፕሮ ተቀራራቢ ነው። 32 ትሪሊዮን ኦፍ እንትን አለው ፕሪትሬን ቶከን አለው ማለት ነው። ኮንቴክስት ሌንግዙ ደግሞ 1 ሚሊዮን ተመሳሳይ ነው ከዛኛው 1 ሚሊዮን ኮንቴክስት ሌንግዝ አለው። ኦፕን ሶርስ ነው። እንዲሁም ኤፒአይ ሰርቪስ ይላል። እንዲሁም አፕሊኬሽኑ እንትን ሞዴል ደግሞ ኢንስታንትሊ አሪፍ ነው ማለት ነው። ወደ ዲፕሲክ V4 ስንመጣ ከባብል ኦፍ ኦፕን ሶርስ ነው። ሶታ ምን ማለት መስላችሁ? እዚህ ጋር እንዲገባችሁ ብዬ አምጥቻለሁ። ዲፕሲክ V4 ፕሮ የሚባለው ከሌሎች ሞዴሎች በልጦ ነው የመጣ። እንዲሁም በጣም አሪፍ ሪዛልት ከሚሰጡ ነው። እንዲሁም አድቫንስ ሪዛልት ነው የሚሰጠን ማለት ነው። ኢት ሊድስ አሁን እዚህ ጋር ኢት ሊድስ ኦል ከረንት ኦፕን ሶርስ ሞዴሎች ማለት በልጧቸው ነው የመጣ ከነዚህ ኦፕን ሶርስ የሚባሉ ሞዴሎች። ኢት ኦንሊ እንትን ጄሚናይ 3.1 ፕሮ የሚባለው እሱ ብቻ ነው በተወሰነ የሚበልጠው። እዚህ ግራፉ ከታች አለ፣ እዛ ነው ያለው፣ ከግራፉ እናያለን ማለት ነው። ቢትስ ኦል ኦፕን ሶርስ ሞዴልስ ከዚህ ማትስ ስቲም ኮድ የሚባለው በጣም አሪፍ ነው ማለት ነው። አሁን በዚህ ግራፉ እንደምናየ በኖውሌጅ እና ሪዝኒንግ እና በኤጀንቲንግ ካፓቢሊቲ በሚባለው በሁለት ተከፍሏል ማለት ነው። እዚህ ጋር 4 ኤአይ ሞዴሎች አሉ። የመጀመሪያ ፕሮ ማክስ አለ፣ እንዲሁም ክላውድ አለ፣ ማክስ ፒቲ 5.4 እሱም ፕሮ ነው፣ እንዲሁም ጄሚናይ 3.1 ፕሮ አሉ። እዚህ ጋር ሲምፕል ኩዌስችን ኤንድ አንሰር ስናይ ይሄ እንደምታዩት ምልክቱ 57.9 ያለው የዲፕሲክ V4 ፕሮ ነው። 75.6 እንትን ብቻ ነው የበለጡ የጄሚናይ 3.1 እንጂ ሌሎቹ በልጧቸው ነው የመጣ። ለክላውድ ብትሉ ለጂፒቲ 5.4 ብትሉ እነሱን በልጦ ነው የመጣው ማለት ነው። እንዲሁም በዚህ በኤጀንቲክ ካፓቢሊቲ ብናየው እንደዚህ ይኸው እዚህ ጋር በጣም አሪፍ ነው። አዲስ ሞዴል ነው፣ በጣም አሪፍ ነው እና እንድትጠቀሙ በሚል ነው። እንዲሁም የፍላሽ የሚባለው አዲሱ ሞዴል ሁለተኛ ሞዴል ደግሞ ለሪዝኒንግ ካፓቢሊቲ ክሎዝሊ አፕሮች ቱ V4 ፕሮ ለፕሮ በጣም የተጠጋ ወይ ደግሞ ተመሳሳይ ሪዝኒንግ ካፓቢሊቲ ወይ ደግሞ ችሎታ አለው። ፐርፎርማንሱ ደግሞ ከV4 በጣም አሪፍ የሆነ ከፕሮ ሲምፕል ኤጀንት ታስክ እንትን ይሆናል ፐርፎርም ያደርጋል ማለት ነው። አብሮ የመስራት እንትን አለው ሼር የሚያደርግ ወይ ደግሞ ይሄ ኤፒአይ ምናምን የሚለው ነገር ከዛ ጋር የተያዘ ማለት ነው። እንዲሁም ስሞለር ፓራሜትር ሳይዝ ፋስተር በጣም ፈጣን ነው። ፈጣን ሪስፖንስ ታይም በአጭር ታይም ሪስፖንስ ይሰጣል በተጠየቅ ነው ጥያቄ ማለት ነው። ሃይሊ ኮስት ኢፌክቲቭ ነው። ይሄ ደግሞ ለኤፒአይ ተጠቃሚ ነው እንጂ ለኖርማል ቻት ለሚያደርግ ፍሪ ነው ማለት ነው። ኤፒአይ ፕራይሲንጉን የተወሰነ ነው ማለት ነው። እዚህ ጋር ቴብሉ ማየት ትችላላችሁ። ዶክመንቱ ከሊንኩ አስቀምጥላችኋለሁ ዲስክሪፕሽን ውስጥ። እንዲሁም ስትራክቸር እና ኢኖቬሽን እዚህ ጋር ስናይ ደግሞ እዚህ ጋር እንደምታይ ይሄ እንትኑ ሬዲዩስድ ኮምፒውት እና ሜሞሪ ሳይዝ አያችሁት፣ ሬዲዩስ ነው በጣም የቀነሰ ለሜሞሪ ሳይዝ እና ይሄ ሜሞሪ ኮስት የሚባለው አሁን እዚህ ጋር ዲፕሲክ ቨርዥን 3.2 ማለት የነበረው ነው። አሁን ይሄ ዲፕሲክ V4 ፕሮ የሚባለው በጣም በ9.8 ሎወር አድርጎ ነው የመጣ። ይሄ ፍላሹ ደግሞ ያው 3.7 ታይም ሎወር ከነበረው የዲፕሲክ V3.2 በጣም በ3.7 ቀንሶት ነው የመጣው። ኮምፒውቲንግ የሚባለው ውስጥ ላይ ፕሮሰስ የሚደረገው ባትሪ ኮንሱም የሚደረገው ነው የመሳሰሉ ታይም ኮንሱም የሚያደርገው በጣም ቀንሶት ነው የመጣ። በ3.7 ማለት ቀላል አይደለም። እንዲሁም የዲፕሲክ V4 ፕሮ የሚባለው ደግሞ ጭራሽ 10 እጥፍ በሉት 9.8 ሎወር አድርጎ ነው የመጣውና በጣም እንድንጠቀሙ ለኮድ ለምናረግ ለሪዝኒንግ በጣም አሪፍ ስለሆነ እንድትጠቀሙ አደራላለሁ። እዚህ ዴዲኬትድ ኦፕቲማይዜሽን ስንመጣ ይሄ ዲፕሲክ V4 የሚባለው አዲሱ ዲፕሲክ ኢንቴግሬትድ ወይም ሆኖ ደግሞ አንድ ላይ የመስራት እንትን አለ ወይ ኤአይ ኤጀንት ላይ ክላውድ ኮድ እና የመሳሰሉ ሌሎች ኤአይ ሞዴሎች የመስራት አቅም ወይ ደግሞ ጥሩ እንትን አለው። ወደ ኤፒአይ ደግሞ አፕሊኬሽን ፕሮግራሚንግ ኢንተርፌስ ስንመጣ ደግሞ እነዚህ ቦዝ ሞዴሎች የተባሉ ፕሮ እና ፍላሽ የሚባሉ
ቦት ሳፖርት 1 ሚሊዮን ኮንቴክስት ኤንድ ዱዋል ሞዴልስ ላይክ ቲንኪንግ እና ነን ቲንኪንግ የሚባሉ 2 ዱዋል ሞዴሎች ሳፖርት ያደርጋሉ። እንዲሁም ይሄ ዲፕሲክ V4 የሚባለው ከሐምሌ 24 ጀምሮ ኔክስት የሚመጣው ሐምሌ ማለት ነው በፈረንጆች አክሰስ ላይ ይደረግ ይችላል ለኤፒአይ ተጠቃሚዎች እና አሁን እንድትጠቀሙ በሚለው ነው። ከዛ በኋላ ግን እነዚህ ኤፒአይ ሞዴል ተጠቃሚዎች በዚህ ለፕሮና ለፍላሽ በዚች የመሰለች እንትኖች የተወሰነ ፔይመንት ተጠቅሞ ነው የሚያስከፍለው ማለት ነው። ለኢንፑት ካሽ ሂት ለሚባለው ወደ 0.145 ዶላር የመሳሰሉ እነዚህ የተወሰኑ ፔይመንቶች አሉ። እነዚህ ፔይመንቶች ግን የሚገርማቸው ከሌላ ኤአይ ሞዴሎች ፕሮዎች ስናያቸው በጣም ለስ ናቸውና በጣም ትንሽ ስለሆኑ እነዚህ መጠቀም እንችላለን ለማለት ነው። መጨረሻ ደራምላችሁ ቻናሉ ሰብስክራይብ በማድረግ እንድታግዙ እንዲሁም ላይክ ሼር እንድታደርጉ ላለው አመሰግናለሁ። ቴንኪው ደህና ሁኑ።